እቺ ሴት ምንም ጥፋት ሳይኖርባት ንጹህ መሆኗን እየጮኸች ብትናገርም ለ7 ዓመታት በዚህ ጠባብ የብረት ሳጥን ውስጥ እንድትታሰር ተፈርዶባታል። ለማምለጥ ከሞከረች ግን ሞት ይጠብቃታል። በካሜራ ቁጥጥር ስር ሆና አእምሮዋ እስኪናወጥ ድረስ የደረሰባት መከራና ሕይወቷን ለማዳን ያደረገችው ትግል እጅግ አስገራሚ ነው። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ቦክስ ሜታፎር የተባለውን በ2023 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2053 በአውስትራሊያ አስከፊ ወደፊት ዘመን ውስጥ ነው። ከመጨረሻው ጦርነት በኋላ የወንጀል መጠኑ ስለጨመረ በማረሚያ ቤት ስርዓቱ ላይ እጅግ በጣም ከባድ ጫና ፈጠረ። እናም በማረሚያ ቤቶች ላይ ያለውን ጫና ለመቀነስ ሲባል መንግስት አንድ የማቋቋሚያ ፕሮግራም አመጣ። ይህ ፕሮግራም እስረኞች በሁለት አማራጮች መካከል እንዲመርጡ ያስገድዳቸዋል። ወዲያውኑ እንዲገደሉ ራሳቸውን በፈቃደኝነት ማቅረብ ወይም ሙሉ ቅጣታቸውን በሳጥን ውስጥ መኖር ይችላሉ። በዚህ ጊዜ ምግብና ውሃ የሚሰጧቸው በከዷቸው ህጋዊ ዜጎች በህጎ ፈቃደኝነት ብቻ ይሆናል። ማንም ሰው ለማምለጥ ከሞከረ ወዲያውኑ በአሰቃቂ ሁኔታ ይገደላል። ከነዚህ ሳጥኖች በአንድ ውስጥ አንዲት ፈረንሳይት ሴት በብዙ ቁስሎች እየተሰቃየች ለመኖር እየታገለች እናያለን። የ4 ዓመት እስራት ተፈርዶባት የነበረ ሲሆን አሁንም ከ2 ዓመት የሚበልጥ ጊዜ ይቀራታል። ያለ ምግብና ውሃ ለመትረፍ እየሞከረች በአንድ ወቅት በደረሰባት ስቃይ ከመጠን በላይ ትዝላለች። ትዕግስቷም የመጨረሻው ደረጃ ላይ ደርሶ የምግብ መክፈቻውን ስትፈትሽ ከምግብ ይልቅ ምላሽ ታገኛለች። ጥቂት ካመነታች በኋላ በመጨረሻ እጅ ለመስጠት ተወስንና ምላጩን በመጠቀም ራሷን ታጠፋለች። በሚቀጥለው ትዕይንት በአውስትራሊያ በርካታ የእስር ሳጥኖች ያሉበት ድንጋያማ ደሴት ይታያል። በባህር ዳርቻው አቅራቢያ ብዙ ሳጥኖች ይገኛሉ። በአንድ ወቅት 2 ልጆች በአቅራቢያው እየተጫወቱ ሳለ በአንዱ ሳጥን ላይ የላስቲክ ኳስ ይወረውራሉ። ይህም በውስጡ ያለችውን ሴት ይቀሰቅሳታል። እስረኛ 13 እጆቿና እግሮቿ መታሰራቸውን ስትረዳ በመጨረሻ ራሷን እስክታላቅቅ ድረስ ገመዱን በጥርሶቿ በጠሰችው። እንዲሁም እንዲለቋት እየጮኸች የሳጥኑን ግድግዳዎች መምታት ትጀምራለች። በመቀጠልም አንድ ትንሽ ስክሪን ላይ አንዲት ሴት ታይታ ዳኞች ጥፋተኛውን እንዳገኟትና የ7 ዓመት የማቋቋሚያ እስራት ያለምንም ይቅርታ እንደተፈረደባት ትነግራታለች። ቪዲዮ የሚያበቃው እሷ ያለችበት ቦታ ራሷ የመረጠችው ቦታ እንደሆነ በመንገር ነው። እናም ዛሬ የመጀመሪያ ቀኗ ነው። በድንገት በግድግዳው ላይ ያለው መብራት ድምፅ አሰምቶ ትንሽ የምግብ መቀበያ ይከፈታል። እስረኛ 13 ወደ ውጭ ስትመለከት ልጆቹ እየራቁ ሲሄዱ ታያለች። ከ1 ሰከንድ በኋላ መብራቱ እንደገና ድምፅ አሰምቶ መክፈቻው ይዘጋል። ሴትየዋ አእምሮዋ ተረብሾ ንጽህናዋን እየማለች ግድግዳውን ትደበድባለች። ደክሟት እስክታንቀላፋም ድረስ እየጮኸች ታለቅሳለች። ከተወሰነ ጊዜ በኋላ መክፈቻው እንደገና ይከፈታል። ስለዚህ እስረኛ 13 እቃዋን ለምግብ ታወጣለች። ነገር ግን ምንም አይነት ነገር የለም። ከዚያም የማምለጫ መንገድ ለማግኘት ተስፋ በማድረግ የሳጥኑን እያንዳንዱን ኢንች በጥንቃቄ ትመረምራለች። በዚህ ጊዜ ድንገት አንዱን ቦታ ስትነካ ቀላል የኤሌክትሪክ ንዝረት ይደርስባታል። ይህ ግን በፍጹም አላቆማትም። ምንም የሚቀራት ነገር እስኪጠፋ ድረስ መፈለጓን ትቀጥላለች። ሰዓታት እያለፉ ሲሄዱ እስረኛ 13 ከገዛ አእምሮዋ ጋር ብቻዋን መሆን ይጨንቃታል እና ብቸኛው የመዝናኛ መንገዷ በማድረግ ሳጥኑን በጥፍሮቿ ትፍቃለች። ይህ በእንዲህ እንዳለ በሌላ ሳጥን ውስጥ ሌላ እስረኛ እየነቃች ነው። የእሷ ቅጣት ለ2 ዓመት ሲሆን አሁን ከ500 ቀናት በላይ ይቀራታል። በአንድ ምሽት የመብራት ፓነሉን ለመንካት ትሞክራለች። ይህም ወዲያውኑ በሳጥን ውስጥ ባለው ካሜራ ታይቶ የማስጠንቀቂያ ደውል ይጮሃል። በጣሪያው ላይ ያሉት የብረት ዘንጎች መውረድ ከመጀመራቸው በፊት መገደሏን አንድ ድምፅ ያውጃል። እስረኛዋ በድንጋጤ በመጮህ በተከፈተው መክፈቻ በኩል እርዳታ ትጠይቃለች። ነገር ግን ምንም ጥቅም አታገኝም። ወለሉ ላይ ተኝታ የብረት ዘንጎቹ ወደ እሷ ሲቃረቡ በፍርሃት ትመለከታለች። ድንገት ስክሪኑና የቁልቁል ቆጠራውን የሚያደርገው ድምፅ መቆራረጥ ይጀምራል። እናም ዘንጎቹ ፊቷ ጋር ሲደርሱ ይቆማሉ። ሴትዮዋ ሁሉም ነገር ያበቃ መስሏት ፈገግ ስትል እንዳለመታደል ሆኖ መቆራረጡ ይስተካከላል እና የብረት ዘንጎቹ ጨፍልቀው ይገሏታል። በማግስቱ ጠዋት እስረኛ 13 የሳጥኑን እያንዳንዱን ኢንች መመልከቷን ትቀጥላለች። ነገር ግን አሁንም ምንም ጠቃሚ ነገር አታገኝም። ቆይቶም ዝናብ መዝነብ ሲጀምር ውሃ መቅጃውን በተከፈተው መክፈቻ አቅራቢያ አስቀምጣ በመጨረሻም ትጠጣለች። አንድ ቀን ከእንቅልፏ ስትነቃ አንድ ድምፅ ትሰማለች። አንዲት ወጣት ልጅ በመክፈቻው ላይ ሆና ስለ ቅጣቷ ትጠይቃታለች።
ቅጣቷ 7 ዓመት መሆኑን ስትሰማ ልጅቷ እስረኛ 13 የፖለቲካ እስረኛ መሆን አለባት የሚል ድምዳሜ ላይ ትደርሳለች። ከዛም ንጹህ ውሃና የምትበላው ትንሽ የምግብ ፍሬዎች የያዘ ቦርሳ ትሰጣታለች። እስረኛዋ ንጹህ መሆኗን ለማስረዳት ብትሞክርም ልጅቷ ችላ በማለት የእያንዳንዱን እስረኛ የወደፊት ዕጣ ፈንታ የሚወስኑት ዜጎች መሆናቸውን ታስታውሳታለች። ከተወሰነ ጊዜ በኋላ እስረኛ 13 አእምሯ እየተናወጠ እንደሆነ ይሰማታል። ብቸኝነቱን መቋቋም ስላልቻለች ገመዱን ይዛ ራሷን ማጥፋት ትጀምራለች። ልትሞት ስትል ግን እጆቿ ገመዱን ይለቁታል። ከዛም የገዛ ሞቷን እንኳን መቆጣጠር እንደማትችል በመገንዘብ አእምሯ ይረበሻል። እንዲህ አይነት ዕጣ ፈንታ የሚደርስባት ምን አድርጋ እንደሆነ እያሰበች በከፍተኛ ድምፅ ትጮኻለች። ጊዜ እያለፈ ሲሄድ እስረኛዋ ቅጣቷን መቀበልና መልመድ ትጀምራለች። ቀኖቿን በአንድ ትንሽ ቀዳዳ ወደ ውጭ በመመልከትና በመተኛት ታሳልፋለች። በአንድ ቀን ቀደም ሲል የተወረወረውን የላስቲክ ኳስ እጇን ዘርግታ ትይዛለች። በኳሱም ጊዜ ማሳለፊያ ሌላ መንገድ ታገኛለች። ነገር ግን የደህንነቱ ካሜራ ሁሉንም ነገር እየቀረጸ መሆኑን አታውቅም ነበር። የቁጥጥር ፓነሉ መክፈቻውን ሲከፍተው የተወሰነ የፀሐይ ብርሃን ለማግኘት የመሬቱን ገጽታ ትመለከታለች። ብዙ ሳይቆይ በሰውነቷ ላይ ቁስሎች መታየት ጀመሩ። ይህ በእንዲህ እንዳለ በተለየ ሳጥን ውስጥ አንድ ሰው የ5 ዓመት ቅጣቱን እያሳለፈ ነው። ቀድሞውኑ 1000 ቀናትን ስላጠናቀቀ አሁን እሱ ያለሁት እኔ በመረጥኩት ቦታ ነው የሚለውን ቃል ብቻ ደጋግሞ ከሚናገር ባዶ አካሉ ጋር ይኖራል። አንድ ቀን ከሰዓት በኋላ አንድ ድሮን የእስረኛ 13ን ሳጥን አንስቶ በደርዘን የሚቆጠሩ እስረኞችን በያዘ ጫካ ውስጥ ይጥለዋል። ምግብ የምትሰጠው ልጅ ተመልሳ ትመጣና ምን እያደረገች እንደሆነ ትጠይቃታለች። በመቀጠልም ምግብ የያዘ ትንሽ ቦርሳ ለእስረኛዋ ሰጥታ እንደገና እንደምትጠይቃት ቃል በመግባት ተሰናብታት ትሄዳለች። ሴትዮዋም ከአንድ ቦርሳ ውስጥ ዘሮችን እየበላች ሳለ በመካከላቸው የተደበቀች ትንሽ መጽሐፍ ታገኛለች። መጽሐፉን ከመክፈቷ በፊት ከካሜራው ፊቷን አዙራ ትተኛለች። መጽሐፉም የሮሚዮና ጁሊየት መሆኑን ስታውቅ በጣም ትደሰታለች። በሚቀጥለው ጊዜ ንጹህ ውሃ ስታገኝ ኢንፌክሽኑን ለመከላከል ሰውነቷን በመታጠብ ቁስሎቿን ታጸዳለች። ከዚያም የቆሸሸውን ውሃ ወደ ውጭ ታፈሷለች። ካሜራውም ይህንን አይቶ ውሃ ማባከን እንደሆነ ይመድብባታል። ስለዚህ የእስረኛ 13 ሳጥን ወደ ባህር ዳርቻ ተመልሶ ይሄዳል። ከተወሰነ ጊዜ በኋላ ያችው ልጅ ትመለሳለች። እስረኛዋም ለምን እዚህ እንዳለች ትጠይቃታለች። ልጅቱ በሳጥኖች መካከል ዝም ብላ እንደምትመላለስና ፍላጎት ካደረባት ከእስረኞቹ ጋር እንደምትነጋገርና ምግብ እንደምትሰጣቸው ትነግራታለች። በተቻለ መጠን ብዙ እስረኞችን ለማግኘት ብትሞክርም ነገር ግን መጥፎ የአየር ጠባይ ብዙ ጊዜ ይህንን እንዳታደርግ ይከለክላታል። ከነዚህ ግንኙነቶች ለሴት እስረኛዋ ብቸኛው መጽናኛ ልጅቷ አዘውትራ የምታመጣላት አነስተኛ መጽሐፍ ነበር። በሳጥን ውስጥ ባለ አንድ ስንጥቅ ውስጥ ደብቃ ትይዘዋለች እና ጥቅስ ለማንበብ በፈለገች ቁጥር ሁልጊዜ ከካሜራው ፊቷን ማዞሯን አረጋግጣ በጥንቃቄ ታወጣዋለች። አንዳንድ ጊዜ ለማንበብ በጣም ስለምትጓጓ ብርሃኑን እንደ ፀሐይ ጠንካራ ባይሆንም በጨረቃ ብርሃን ታነባለች። ከጥቂት ቀናት በኋላ አንድ ድሮን ወደ ሌላ ቦታ ያዛውራታል። አንድ ሰው በመክፈቻው ላይ ብቅ ብሎ እሷ ላይ ለማሾፍ ብቻ አፕል ይበላል። እስረኛ 13 ቢያንስ አንድ ጉርሻ እንዲሰጣት እያለቀሰች ጠየቀችው። ሰውየው ግን በሳጥኑ ስላሉት እንስሳት ምንም አይነት ምህረት እንደማያሳይ ነግሮ በሱ እጅ ቢሆን ኖሮ እያንዳንዱን እስረኛ ያለምንም መልሶ ማቋቋም እድል እገርላቸው ነበር ይላታል። ከአጭር ክርክር በኋላ ሰውየው አፕሉን ያቀርብላታል። ነገር ግን መጀመሪያ እሱን እንድታረካው ቅድመ ሁኔታ ያስቀምጥላታል። ሌላ አማራጭ ስለሌላት ህገወጥ በሆነ ድርጊት ውስጥ ሁለቱም ይሳተፋሉ። ሆኖም ግን የሚቆጣጠረው ድሮን ያንን ቅጽበት ቀርጾ ወዲያውኑ ይተኩሳል። ሰውየው በጥይት ተመቶ ይሞታል። ወደ ሳጥን ውስጥ መግባት የቻለ አንደኛው ጥይት ደግሞ የእስረኛዋን እግር መቶ ያቆስላታል። ይህም ከፍተኛ ህመም ያደርስባታል። ከአቅም በላይ የሆነ ህመም ቢኖርባትም ሴትዮዋ ወደ ውጭ እጇን ዘርግታ የወደቀውን አፕል በእጇ ትይዛለች። እሱንም ወዲያው መብላት ስትጀምር እንዳለመታደል ሆኖ አፕሉ በትሎች የተሞላ ነበር። በዚያው ምሽት እስረኛዋ በሚጮህ ሳይረን ትነቃለች። አንድ ድምፅ ለምግብ መገበያየት ከህግ ውጭ እንደሆነ ይናገራል። ይህ ጥሰት 7 ቀን የመተኛት መከልከል ቅጣትን ያስከትላል። ይህም ማለት ለ7 ቀናት እንድትተኛ አይፈቀድላትም። ይህ እስረኛዋ የምታገኘው ብቸኛው ማስጠንቀቂያ ነው። እንደገና ህግ ከጣሰች ትገደላለች። በሳጥን ውስጥ ደማቅ ብርሃን ይበራል እና የማስጠንቀቂያው ደውል መጮህን አያቆምም። ምንም አይነት ጥቅም ባታገኝም አይኖቿና ጆሮቿን በሸሚዟ ለመሸፈን ትሞክራለች። የሚቀጥሉት ቀናት ለእሷ ህያው ገሃነም ይሆናሉ።
ምክንያቱም አይኖቿን በዘጋሽ ቁጥር ከሚብረቀረቁ መብራቶች ጋር ከፍተኛ ድምፅ ይጮሃል። ይህም እንዳትተኛ ይከለክላታል። በመጨረሻ ራሷን ከግድግዳው ጋር በመምታት ራሷን ታቆስላለች። በእንቅልፍ ማጣት ሳምንታት ውስጥ ሴትየዋ በሳጥን ውስጥ 2 ዓመት ይሞላታል። በአንድ ምሽት የርችት ድምፅ ትሰማለች። ወደ ውጭ ስትመለከት ሰማዩ በየአይነቱ ርችቶች ተሞልቷል። ዜጎቹ አዲሱን ዓመት እያከበሩ ነበር። ዕለቱን ምክንያት በማድረግ በማግለያ ሳጥኖቹ ስላሉ እስረኞች ምህረት ወይም የቅጣት ቅነሳ ይታወጃል። ነገር ግን የሽልማት በፖለቲካ ወንጀል ወይም በሙስና የተፈረደባቸውን አይጨምርም። ስለዚህ ሴትየዋ እንደተለመደው ቅጣቷን መቀጠል አለባት። አንድ ቀን ጠዋት አንዲት አረጋዊት ሴት ወደ ሳጥኗ ብቅ ትላለች። ማበረታቻ ከመስጠት ይልቅ አሮጊቷ ሴት የዛገ ምላጭ ወደ ሳጥኗ ወርውራ በፍጥነት ትሄዳለች። እስረኛዋ ምላጩን ብታነሳውም ለመጠቀም ግን አትደፍርም። በመጨረሻም ከጥቂት ወራት በኋላ የሴትየዋ ሆድ በከፍተኛ ሁኔታ ያድጋል። ይህም አፕል ካቀረበላት ሰው ያረገዘች መሆኑን ያሳያል። በሚቀጥለው ልጅቷ ስትመጣ ህዝቧ እሷን ማዳንና ቅጣቱን በእነሱ እንክብካቤ ስር እንድታጠናቅቅ እንደሚፈልጉ ለእስረኛዋ ትነግራታለች። ሆኖም ግን የደህንነት ስርዓቱ ሁከቱን በመለየት የማስጠንቀቂያ ደውል ያሰማል እና ልጅቷ እየሮጠች ስትሄድ መክፈቻው ይዘጋል። በማግስቱ ጠዋት አንድ ሲቪል ወደ ሴትዮዋ ቀርቦ እርጉዝ እንደሆነችና 4 ዓመታት ስለሚቀራት ምህረት ትፈልግ እንደሆነ ይጠይቃታል። የሚቀርበው ምህረት የዚህ ሁሉ ስቃይ ማክተሚያ ሞት ነበር። እሷም እንዲህ አይነቱን ምህረት ለመቀበል ፍቃደኛ ባለመሆን አሰቃቂ ህይወቷን ለመቀጠል ትመርጣለች። በኋላ አንዳንድ ውሃ በጣሪያው በኩል ሲንጠባጠብ ታስተውላለች። እናም የላላውን ብሎን አንስታ ቀዳዳውን ትልቅ ለማድረግ በብሎኑ የተሰራውን ቀዳዳ ትፍቃለች። ከጥቂት ወራት በኋላ የምጥ ስሜት ይሰማታል። ረጅም ጊዜ ከተሰቃየች በኋላ በመጨረሻ በሳጥን ውስጥ ልጇን ትወልዳለች። የእምብርት ገመዱንም በጥርሶቿ ቆረጠችው። ሕፃኗን እንዳቀፈች ወዲያውኑ ከፍተኛ ደስታ ይሰማታል። ለዓመታት የደረሰባትን ስቃይም ትረሳለች። ሆኖም ግን ደስታዋ ለአጭር ጊዜ ነበር። ምክንያቱም የደህንነት ስርዓቱ ሁለተኛ ሰውን ወደ ሳጥኑ በማምጣት ሌላ ሕግ እንደጣሰች ያውጃል። ስለዚህ በድንገት ሳጥኑ ጋዝ ይሞላውና አፍኖ ያስተኛታል። ቆይታም ስትነቃ ልጇ እንደተወሰደባት ትረዳለች። አእምሮዋ ተረብሾ ልጇን እንዲመልሱላት ትለምናለች። ነገር ግን እንደተለመደው ልመናዋ ምላሽ አያገኝም። ከ4 ዓመታት እስራት በኋላ ከባድ አውሎ ንፋስና ኃይለኛ የባህር ማዕበል ሳጥኑን መምታታቸውን ይቀጥላሉ። ስለዚህ በሰራቻቸው ቀዳዳዎች ምክንያት ውሃ ወደ ውስጥ መፍሰሱን ይቀጥላል እና የመብራት ፓነሉን ወዲያውኑ ያበላሸዋል። በዚህ የተነሳ ሳጥኑን ለማንቀሳቀስ ተቆጣጣሪ ድሮን ይመጣል። ነገር ግን እየበረረ ሲሄድ ድሮኑ በመብረቅ ይመታና መሬት ላይ ይከሰከሳል። ሳጥኑ ባህር ላይ ይወድቃል። በመጨረሻ 3 ወጣቶች በባህር ዳርቻው አቅራቢያ እየተጫወቱ ሳጥኑ ወደ ዳርቻው ሲመጣ ያስተውላሉ። ሆኖም ግን ከቅጣት ለመዳን ሲሉ ሳጥኑን ችላ በማለት ከአካባቢው በፍጥነት ይሄዳሉ። ይህም እስረኛዋን ከሳጥኑ አምልጣ ወጥታ ነፃ እንድትሆን ያደርጋታል። ፊልሙ እዚህ ጋር ያበቃል። ታሪኩን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።